ሰላም እንዴት ናችሁ? ዛሬ ፍሪ 2 ስቴፕ 5k አካውንት የሚሰጣችሁን ብሮከር ነው ይዤላችሁ የመጣሁት። acc.propfirmcapital.com ብላችሁ ስክሪን ላይ እንደማሳያችሁ ትገባላችሁ። ከዛ በኋላ ቻሌንጅ ውስጥ ትገባላችሁ። ከዛ እዚህ ጋር የምታዩትን 2 ስቴፕ ፌዝ 1 5000 USD ቻሌንጅ አካውንት የሚለውን ስታርት ቻሌንጅ ትሉታላችሁ። ከሱ በታች ያሉት ብር ይጠይቃሉ። ሶ የኛው ሳያልቅባችሁ ቶሎ ጆይን አድርጉና ስታርት ቻሌንጅ በሉት። ከዛ እዚህ ጋር ያሉትን ሩሎች በደንብ አንብቧቸው። 21 ማክሲመም ትሬዲንግ ዴይስ አለው። ሶ ከዛ በላይ ማቆየት የለባችሁም። እንደ ብሪች ነው የሚቆጠረው። ሚኒመም ዴይስ ደግሞ 4 ቀን ነው። ፐርሚትድ ዴይሊ ድሮዳውን 4% ነው። ፐርሚትድ ቶታል ድሮዳውን ደግሞ 8% ነው። ይሄኛውን ካለፋችሁና ሁለተኛው ስቴፕ ላይ ከገባችሁ ትሬዲንግ ዴይስ ማክሲመም ተመሳሳይ ነው፣ 21 ቀን ነው። ሚኒመም 4 ትሬዲንግ ዴይስ ነው። ሌሎቹንም አንብቧቸው። ይሄኛው ደግሞ ፈንድድ አካውንቱ ካገኛችሁ በኋላ ነው። ከዛ አያግሪ ካላችሁ በኋላ ስታርት ቻሌንጅ የሚለውን ነኩት። እናንተ እዚህ ዌብሳይት ላይ አካውንት ከሌላችሁ ሳይን አፕ አድርጋችሁ አካውንት መክፈት ይኖርባችኋል መጀመሪያ። ከዛ በኋላ ኮንግራጁሌሽንስ ኦን ስታርቲንግ ዮር ጆርኒ ዊዝ ፕሮፊርም ካፒታል እያለ ይመጣላችኋል። ወደታች ወርዳችሁ ስታዩት $5000 ዴሞ አካውንት ላይ ዲፖዚት መደረጉን ታያላችሁ። ቀኑን ይነግራችኋል። ዲሴምበር 8 ላይ ነው። ስለዚህ ቶሎ ጆይን አድርጎ ኤክስፓየር ሳያደርግባችሁ። ከዛ ሌላኛው ዶክመንት ቬሪፊኬሽን የሚለው ጋር አፕሎድ ዶክመንት ማድረግ አለባችሁ። 48 ሰዓት ሳይሞላ ነው አድርጎ የሚሉት ጆይን እንዳደረጋችሁ። እኔ አይዲ ፍሮንት እና ባክ አድርጌ ያለ ፓስፖርት ኤክስፓየር ስላደረገብኝ አላደረኩም። እናንተ ካላችሁ አድርጉ። ከዛ ይሄንን ጨርሱ። ከዛ እዚህ ጋር ኢሜል ይልኩላችኋል አካውንት ነበራችሁና ፓስወርዳችሁን። ከዛ በኋላ ኤምቲ4 ላይ ትገባላችሁ። ሎጊን ኢንቱ ኤግዚስቲንግ አካውንት ላላችሁ። ከዛ እዚህ ጋር fxtrading.com ከዛ ዴሞ የሚለውን ነው የምትመርጡት። ያው ኢሜል ላይ ይልኩላችኋል ይሄን ዩኒቲቱ ጋር እንደምትገቡ። ከዛ በኋላ የላኩላችሁን ፓስወርድ ፔስት አድርጋላችሁ። ሎጊን ኢንፎርሜሽናችሁንም ታስገባላችሁ። ሌላ ማወቅ ያለባችሁ እዚህ ጋር አንድ አካውንት ብቻ ነው መጠቀም ያለባችሁ። ከ5 ደቂቃ በታች ትሬድ መዝጋት የለባችሁም። ስካልፒንግ አይቻልም። ሌላ ሁሉም ትሬዲንግ ፔር ይቻላል። ኢንዲስም ፎሬክስም ትችላላችሁ። ይሄን KYC በ48 ሰዓት ውስጥ አፕሩቭ እንድታደርጉ ነው። ሌላኛው ነገር በደንብ ዲቴል አንብቡት። እኔ ዲስኮርድ ቻናል ላይ በደንብ ያነበብኳቸው ነገሮች ዴይሊ ፕሮፊት ማክሲመም ዴይሊ ፕሮፊት አለው 2% ነው። ኤንድ ኒውስ ላይ ደግሞ 2 ደቂቃ ቢፎር እና አፍተር ክሎዝ ማድረግ አለባችሁ ማለት ነው። በኒውስ ውስጥ ባለው 2 ደቂቃ አፍተር እና ቢፎር ያለው 2 ደቂቃ ውስጥ ትሬድ ማድረግ አይቻልም።